ውጊያ ባይዘዌ ወሳኝ ጸሎት ነው። የውጊያ ወይም ደግሞ የውጊያ ስልት በመንፈሳዊ ዓለም የውጊያ ስልት ሁለት አይነት ነው። እነዚህ የውጊያ የጸሎት አይነቶች ማለት እኔ በሁለት ነው የከፈልኩት። አንደኛው እንደዚህ የተቃወምን የምንጸልየው የውጊያ ስልት ነው። ባይዘዌ የውጊያ ጸሎት በህይወታችን ውስጥ ወሳኝ ነው። በጣም መዋጋት፣ መናጠቅ፣ ማፍረስ መቻል አለብን። ሌላው ሁለተኛው ደግሞ በህይወት በመኖር የእግዚአብሔር ቃል በህይወታችን በመኖር እና ጠላት ለምሳሌ እገልሻለሁ ሲልሽ አይ እግዚአብሔር ያኖረኛል እያወጅን በጽድቅ እየኖርን እንደምንኖር እያመንን የምንሄደው ሂደት ነው አንዱ ጠላትን የሚያፈርሰው። ለምሳሌ ኢየሱስ ክርስቶስ ዳቦ አድርግ ይህንን ድንጋይ ሲለው በኢየሱስም ድንጋዩ ዳቦ አይደለም ያለው። ኢየሱስ ክርስቶስ ጌታ ቃሉ ከህይወቱ ጋር ተዋህዶ ስለነበረ ሰው በእንጀራና በውሃ ብቻ አይኖርም በእግዚአብሔር ቃል እንጂ ብሎ መለሰለት። አያችሁ እኛ እዚህ ደረጃ ላይ በእርግጥ ብዙዎቻችን አልደረስንም። እንደው ትሞቻለሽ ሲለን እያለቀስን ነው የምንመጣው። እንዲቶኛለሽ ሲለን በቃ እያነባን እንደው በቃ ጠላት መጥቶ አስፈራርቶኝ እንደዚህ ሁኜ በዚህ በኩል ገብቼ በዚህ በኩል ወጥቼ ብለን ነው የምንጨነቀው። አያችሁ በእኛ ላይ የተጠራውን የእግዚአብሔርን ቃል እንኳን መመለስ አንችልም። እና ውጊያ ሁለት አይነት ነው ያልኩበት ትልቁ ምክንያት ነው። እንደውም ሶስት ራሱ ማድረግ ይቻላል። በህይወት መኖር፣ ቃሉን እየጠቀሱ መኖር እና ማለት መልስ እየሰጠን ማለት ነው። ሁለተኛው ደግሞ እንደዚህ በኢየሱስም ይፍረስ ተቃወሙት ስለሚል መጽሐፍ ቅዱሳችን መቃወም ማለት በቃ አትችልም ማለት እኮ ነው። በእኔ ላይ ይሄ ነገር አይሆንብኝም፣ አይሳካም፣ የጠላት ሀሳብ፣ የክፉ ሰዎች ሀሳብ ባይዘው የክፉ ሰዎችን በአንተ ላይ የሚሰሩት ነገር ይሆናል ካልተቃወምከው። ኢየሱስ ክርስቶስ ይባረክ። ለዚህ እኮ ነው ይስሐቅ ለኤሳው አምርረህ በተቃወምክ ጊዜ በአንተ ላይ የጫነው ቀንበር ወዲያ ሰብረህ ትጥለዋለህ ይላል። ኢየሱስ ክርስቶስ ጌታ ነው። እና የአባቴ ብሩካኖች ዛሬ የምንጸልየው በዚህ አቅጣጫ ነው። ምክንያቱም ህይወታችንን በብዙ አቅጣጫ ጠላት ማቀጨጭ ስለሚፈልግ፣ መግደል ስለሚፈልግ፣ ማጥፋት ስለሚፈልግ፣ ስለዚህ ነቅተን ሳይደክመን በየአቅጣጫው መንፈሳዊ ሰይፎቻችንን መላክ መቻል አለብን፣ መወርወር መቻል አለብን። ዝም ብሎ የፈሪ ዱላ አይደለም መሆን ያለበት። ባይዘዌ በኢየሱስ ፍረስ አይደለም። ኢየሱስ ክርስቶስ ጌታ በቃ ሳይንስ የምናደርገውን ለምሳሌ ጭንገፋ የሚያስቸግረን ከሆነ በጭንገፋ አቅጣጫ እስኪፈርስ ድረስ መጸለይ አለ። በህይወታችን ጠላት የሚገልጣቸው ነገሮች አሉ። አንዳንዶቻችን በጣም እየሰራን ስኬት ላይኖረን ይችላል፣ ገንዘብ ላይ በረከትልን ይችላል። ስለዚህ ይሄ ብኩንነት መንፈስ ነው። ዝም ብለህ በኢየሱስም ጠላት ወደ ፍረስ። ይሄ ፈሪ ወታደር ጠላት ይኖር አይኖር ሳያውቅ ገና የሆነች ኮሽታ ስለሰማ ድድድድ አድርጎ ጥይቱን እንደመጨረስ ነው። እንደዛ አይደለም። ባይዘው ተቃወሙት ማለት እንደው ዝም ብለህ ሰይጣን ማለት አይደለም። ማን ነው? ብኩን ነው፣ የጭንገፋ መንፈስ ነው፣ ነፍሰ ገዳይ ነው የሚያባርር። ምን አይነት መንፈስ ነው የሚያባርር? እንደው ሞገስ የሚያሳጣ መንፈስ ነው የሚያባርር። ለሰዎች አንተ ቅን እያሰብክ ቅንነትን እያደረግላቸው መልካም እያደረግ ሰዎች የሚቀየሩብህ ከሆነ ያንን መንፈስ መምታት መቻል አለብን። አዎ ዝም ብሎ መወርወር አይደለም፣ ዝም ብሎ መጸለይ አይደለም። ብዙ ጊዜ ፍሬ አልባ የምንሆነው ለዚህ ነው። ባይዘው በጣም መንፈሳዊ ህይወታችን ላይ በጣም መስራት አለብን። የአባቴ በረከት ዝም ብሎ ማስተንበይ አይደለም። ማስተንበይ የትም አያደርስም። እኔ ልንገራችሁ እውነት ከሆነ የምትፈልጉት ዝም ብሎ ማስተንበይ አይደለም። በእውቀት ነው መጸለይ፣ በእውቀት ነው ሁሉን ነገር ማድረግ፣ በመረዳት ነው የእግዚአብሔርን ቃል በመረዳት ነው ማድረግ ያለብን። ሳትረዳ የምታደርገው ነገር ቅድም እንዳልኩ እንደ ፈሪ ዱላ ነው። ፈሪ አይምታም ይሰነዝራል። ምክንያቱም ፈሪ ነዋ። ፈሪ ስለሚፈራ ሁሌ
ይሆንብኛል ብሎ ስለሚፈራ የፈሪ ዱላ ደረስክበትም አልደረስክበትም ገና ሲያይህ መሰንዘር ነው የሚጀምረው። ኢየሱስ ክርስቶስ ይባረክ። ስለዚህ አባቴ ብሩካኖች ዝም ብሎ በመሰንዘር አይደለም። ተቃወሙት ማለት ማንን ነው የምትቃወሙ? አሁን ለምሳሌ እኔ ተነስቼ የአሜሪካንን መንግስት ብቃወም ምን ያመጣል? ሲጀመር እኔ ኢትዮጵያዊ ነኝ። ልቃወም የምችለው ሀገሬ ውስጥ ያለውን ወይ የቀበሌን አሰራር ሊሆን ይችላል ወይ መንግስት ብቻ የሆነ ነገር ፈልጌ ነው መቃወም ካለብኝ መቃወም ያለው እንጂ ባይደን ይውረድ ምናምን ብል እዚህ ሁኜ ምን ይጠቅም? ፈሪ ማለት እንደዛ ነው። የእግዚአብሔር ነገር ያልተረዳ ሰው ማለት እንደዛ ነው። እዚህ ሆነህ ባይደን አይመራንም ይውረድልን ማለት ነው። አይገርምም? ብዙ እንደዛ አይነት ህይወት የሚኖሩ ወንድምና እህቶች አሉ። ብዙ በእግዚአብሔር ቤት ወንድምና እህቶች አሉ። በቃ ዝም ብለው ተቃወሙ ሲባል ማንን እንደምንቃወም አናውቅም። መቃወም እንደዛ አይደለም። በህይወታችን የሚገለጠውን የጠላት አሰራር መጀመሪያ ሁሉ ጊዜ ለዚህ ከሆነ በሰማያዊ ስፍራ የሚኖሩ ኃይላትና ስልጣን አለቆች ይላል። አየህ፣ በሰማያዊ ስፍራ የሚኖሩ አለቆች አሉ። የድህነት አለቃ አለ፣ የጭንገፋ አለቃ አለ፣ የብኩርነት አለቃ አለ፣ ሞገስ የሚያሳጣ አለቃ አለ፣ አንተን ስራ የሚያሳጣ መንገድ የሚዘጋ መንገድ ዘጊ መንፈስ አለ። ይሄ ልጅ የሚያሳጣ መንፈስ አለ፣ ጓደኛ ጮኛ የሚያሳጣ ምናምን መንፈስ አለ፣ ተሳዳቢ መንፈስ አለ። አንተ ስትል ዝም ብሎ የሚሳደብ ዝም ብሎ ሰው ሲያይህ እንዲሰድብ የሚያደርግ መንፈስ፣ የሚያንቋሽሽ መንፈስ ገና ሰዎች ሲያዩህ ራሱ አንተ ራሱ ተሸማቀቅ። ምክንያቱም ሊሰድቡኝ ነው ምን ሊያደርጉኝ ነው እስክትል ድረስ። አየህ፣ እነዚህን መናፍስቶች በህይወታችሁ የሚገለጡ የምታዩዋቸው የተሰወሩ ይኖራሉ። እነሱንም ደግሞ እንመጣበታለን እንዴት መቃወም እንዳለበት እና በዘራችን ውስጥ የምናየው ባይዘው ዘራችን ውስጥ የምናየው የመናፍስት አሰራር ነው በእኛ ህይወት የሚገለጥ። በፍጹም ሌላ አይመጣም። እኔ እውነቱን ልንገራችሁ፣ ሌላ አይመጣም። ለምን መሰለ? እዛ ቤት ውስጥ ዘርህ ውስጥ ዴቨሎፕ ይሆን ያደገው ያ መንፈስ ስለሆነ ሁሉንም የሚቆጣጠረው ያ መንፈስ። እስኪ ዝም ብለህ አሁን ለምሳሌ አንተ ብኩንነት የሚያስቸግር ከሆነ ገንዘብ በቃ ገንዘብህ እንዴት እንዳለቀ ማታቅ ከሆነ እስቲ ሂድና ቤተሰብህ ጋር ሂድ፣ አባትህ ጋር ሂድ፣ ወንድሞችህ ጋር እህቶችህ ጋር ሂድ፣ አያቶችህ ጋር ሂድ፣ ቀደም ወዳሉትም ሂድ። ብር ሊያገኙ ይችላል፣ ግን አይጠቀሙበትም። እንዴት እንደሚያልቅባቸው አያውቁም። እንዴት እንደሚጠፋባቸው አያውቁም። ግን ጣርቷል። ግን እኮ ያገኛሉ። ከማንም በላይ ሊያገኙ ይችላሉ። ከማንም በላይ ሊይዙ ይችላሉ። ግን ሌሎች በጥቂት ነገር ሲያምርባቸው ቤታቸውን ሲቀይሩ፣ ህይወታቸውን ሲቀይሩ፣ አንተ ግን በብዙ ብር ህይወትህን መቀየር አቅቷል። ይሄ ደግሞ ወደ ኋላ ስትመለስ ተመሳሳይ ዘር ውስጥ ታገኛለህ። አየህ፣ በዘራችሁ ውስጥ የሚሄደው መንፈስ ነው እናንተንም የሚያገኛቸው። እኔ አንዳንድ ሰው ይገርምኛል። እኔ በክርስቶስ ነኝ መንፈስ አገኝ እና ለምን ብኩን ትሆናለህ? ካልሰበርከው ቼኑ ካልነቀልከው ከህይወትህ ላይ። ኢየሱስ ክርስቶስ ጌታ ነው። ምክንያቱም መናፍስታዊ አሰራር ረቂቅ ነው ባላቸው አጋጣሚ ሁሉ። ምክንያቱም በክርስቶስ ሳትሆን በፊት የነሱ ነበርክ። በጌታ ሳትሆን በፊት ከነሱ ጋር የኖርከው ሲያሳድጉህ ነበር። ለዚህ እኮ አሳድጌማ እኔ አልለቃትም እንደው ለእኔ ካልሆነች ረግጬም ቢሆን እገላታለሁ የሚለው እኮ ወንድሜ ስንት ዓመት ሙሉ ከአንተ ከዘሮች ጋር ስለኖረ ነው እንጂ መንፈስ አይደል አብሮ ስለኖረ። እሱ መንፈስ ማለት በቃ ከአያቶችህም ጋር ነበር፣ ከቅድመ አያቶችህም ጋር ነበር። ገና በቃ ዘርግ ሲመሰረት ይሄ ዘር ያንተ ዘር ገና ሲመሰረት አብሮ የኖረ መንፈስ። ስለዚህ መልቀቅ አይፈልግም። ስለዚህ ይሄንን መንፈስ ነው በእውቀት በማስተዋል እስቲ ወደ ኋላ ወደ ውስጣችሁ ተመልከቱ። ምን አይነት መንፈስ እንደሚያስቸግራችሁ ታውቃላችሁ። ይሄን መንፈስ ደግሞ ለየታችሁ መምታት አለበት። መጽሐፍ ቅዱስ እንኳን የሚለው እኮ እረኛውን ምታው ይላል። አየህ፣ እረኛውን ስትመታ ሌላ አያስቸግርም ይላል፣ ይጠፋል። አየህ፣ መለየት መንፈሳዊ ጥበብ ነው። ማንን መቃወም እንዳለብን ማወቅ ዝም ብለህ በኢየሱስም ሰይጣን ሳይሆን በቃ ኢየሱስ ክርስቶስ ጌታ ነው። ስራ አንድ ወር እየሰራ የምትቀያየር ከሆነ ይሄ ጭንገፋ መንፈስ ነው።
የሆነ ነገር ጀምረ ሳትጨርስ ደግሞ ለሆነ ነገር የምትገባ ከሆነ ይሄ ጭንገፋ መንፈስ ነው፣ ሌላ አይደለም። ይሄን መንፈስ ልትቃወመው ይገባል፣ ልትሰብረው ይገባል፣ ልትወጋው ይገባል። በቃ በህይወቴ ውስጥ አትገለጥም፣ በቃ አልፈልግህም እያልክ ልትቀጠቅጠው ይገባል። ያን ጊዜ ክርስቶስ ከላይ ሆኖ ራሱን ምን ያደርግልሃል? ይቀጠቅጥልሃል። ለዚህ ነው ብዙ ጊዜ ስለ በሽታ ስጸልይ በሽታዬ ካልን ወዳጅ ነው እላለሁ። እና በውስጥ በቤት ውስጥ የሚገለጠው መንፈስ አሳልፈ ለእግዚአብሔር መስጠት መቻል አለብን። ይሄ መንፈስ እኔ ቤቴ ውስጥ አለ፣ ዘሮቼ ውስጥ አለ፣ እኔ ውስጥም እንዲገለጥ አልፈልግም፣ ይቀጥቀጥ ስትል ይቀጠቅጣል። እዚህ ዝም ብላችሁ ተመልከቱ። ቤት ውስጥ እኮ አስም ካለ ልጆች ምናምን በሆነ ጊዜ አስም በሽተኞች ይሆናል። ስኳር አባት ካለበት ያለ ደግሞ ከዛ እኔ እየጀመረ ነው ገና በወጣትነት እንደው በቃ ትንሽ ስኳር ማለት ጀምር። ለምን መሰለህ? ቤት ውስጥ ስላለ ነው፣ ትውልድ ውስጥ ስላለ። ስለዚህ ከውጭ ሌላ መንፈስ አይመጣም። በቤታችሁና በዘራቻችሁ መካከል ያለ መንፈስ ነው ምን የሚያደርገው? የሚገለጠው። ስለዚህ ይሄን ለይተን መጸለይ መቻል አለብን። ማን ነው በህይወታችሁ ውስጥ እያስቸገራል? ምንድን ነው እያስቸገራችሁ? ሁላችንም ጭንቀፋ አስቸገረን። አንዳንዶቻችን ምንም በቃ ሞገስ የለንም። ስንናገር ሰዎች ይናደዳሉ፣ ገና ሲያዩን ይቆጣሉ። ምንም እኮ መልካም እያደረግን ጥሩ ነገር እያደረግን ለሰዎች ጥሩ እያሰብን ሰዎች ግን ለኛ መጥፎ እንዲያስቡ የሚያደርግ መንፈስ አለ። ይህንን መንፈስ ልትሰብረው ይገባል። ጌታ ሆይ ይሄ መንፈስ ይቀጥቀጥ እያልክ ከጌታ ጋር አብረህ ልትሰብረው፣ ልትነጥቀው፣ ልታባረረው ከህይወት ብቻ ሳይሆን ከዘሮችህም ጭምር። ምናልባት ዘሮች ጌታን የሚያመልኩ ላይሆኑ ይችላል። አያምልኩ፣ ምን ጨነቅ። ግን የዘርህን ግን ነፃ ማውጣት መቻል አለብን። ልትሰብርላቸው ይገባል። አንተ ነፃ ወጥተህ ወንድሞችና እህቶች ደግሞ በባርነት መኖር ስለሌለባቸው በዚህ መንፈስ ያን ጊዜ መንፈሱን ስትመጣው ጌታን ስትመሰክርላቸው ምናልባት ሊሰሙህ ይችላሉ። ምናልባት ጌታን ሊቀበሉ ይችላሉ። ለምን መሰለህ? ጆሮአቸውንም ስለሚደፍን የድህነት መንፈስ ጆሮን ይደፍናል። የብኩርነት መንፈስ ለጌታ ያላቸውን ጆሮ ይደፍናል። እኛም እኮ ተሰብሮልን ነው ጆሮአችን ሲከፈት ስንት ዘመን ከዚህ በፊት መስክርላችኋለሁ። አንድ እህታችን በቃ ስንመሰክር መስማት አትፈልግም እና አንድ ቀን ግን በቃ ጌታን ተቀበለች እና መጣች ቤትና እናንተ ክፉዎች ናችሁ አለች። ምን ነው ስንላት ይሄን የመሰለ ፍቅር ይሄንን የመሰለ መንፈስ ከኔ ደብቃችሁ ብቻችሁን አለች። ግን እኮ ስንመሰክርልህ ነበር። አያቸው ምን ያህል ጆሮዋን ደፍኖ እንደነበር፣ ምን ያህል ጆሮዋን ይዞ እንደነበር፣ ምን ያህል ልቧን አደንድኖ። ለካ እየሰማችን አልነበርም ማለት ነው። ለካ እያዳመጠችን አልነበርም ማለት ነው። ምን እንደነገርናት እንኳን አታስታውስ። አየህ እንደው ብቻችሁን ስትበሉ፣ ብቻችሁን ስትጠጡ፣ መንፈሱን ስትበሉ እንደው በቃ ክፉዎች ናችሁ አለች። እኛ እኮ የመሰከርን ክፉዎች ሆነን እኮ አይደል? አየህ መንፈሱ ምን ያህል ከጆሮዋ የእኛን ድምፅ አርቆት እንደነበር አየህ። ግን ልክ መንፈሱ ካለ ሲመታ ጌታን አየች፣ ተመለከት፣ ቀመሰች፣ ጠጣች። እንደኛ መንፈሱን ስታገኝ እንደ ደበቅናት ተሰማት። ክፉ ሆንባል። እኛ እኮ መልካም ስናደርግ ነበር አየህ። ስለዚህ መንፈስ ክፉ ነው። አንዳንዴ ቤተሰቦቻችን ስንመሰክርላቸው ሲቆጡ፣ ሲናደዱ አትፍረዱባቸው። ውስጣቸው ያለው መንፈስ ነው። ምናልባት ሰድቦሃል ብሎት ሊሆን ይችላል። ምናልባት እንዲህ ሌላ ነገር እያለው ሊሆን ይችላል። የሚቆጡት፣ የሚናደዱት። እኔ አንዳንዴ ወንጌል ስርጭት መንገድ ላይ ስንሰብክ ጆሮአቸውን የሚይዙ ሰዎች ይገርሙኛል። ምን ቢነግራቸው ምነው መንፈሱ እንደዚህ ጆሮአቸውን የሚይዙት እላለሁ። አንዳንዶች ሮጠው ያልፋሉ ስንመሰክርላቸው። አየህ መንፈሱ ሩጥ ይሄንንማ መስማት የለብህም እያለ ነው ከሚያሯሩጣቸው እንጂ እነሱ ሰዎቹ መሮጥ ፈልገው አይደለም። ስለዚህ አባቴ ብሩካኖች ዝም ብሎ መናፍስትን ማለት ጥሩ አይደለም። ደግሞም ውጤት የለውም። እስቲ ውጤት ያገኛችሁ ማንም የለም። ጌታ እየረዳን ነው እንጂ እየኖረን። ስለዚህ
በእውቀት መጸለይ ያለብን። እውቀት ጥሩ ነው። እውቀት ጥሩ ነው። የእግዚአብሔር መንግስት ደግሞ በእውቀት ነው የምትሄደው። ኢየሱስ ክርስቶስ ይባል። ስለዚህ ዲያብሎስን ፈጥኖ የሚቀጠቅጠው የአባቴ ብሩክ ቃል ብዙ መናፍስቶች እኮ አሉ። ባይዘው በጣም ይሄ አዛዜል የሚባል መንፈስ አለ። ሌጊዮን የሚባሉ መንፈሶች አሉ። የድህነት ባይዘው የድህነት ራሱ መንፈስ ነው። በሽታ ራሱ ወገኖችን እኔ መንፈስ ነው ነው የምለው። በሽታ ይሄ ካንሰር፣ HIV፣ ገለመሌ ምናምን የምትሏቸው በሙሉ እኔ አጋንንት ነው። አዎ አጋንንት ነው። ሲጀመር በሽታ ከአጋንንት ነው የሚመነጨው። ከአጋንንት የሚመነጭ ነገር ሁሉ አጋንንት ነው፣ ሰይጣን። ስለዚህ ልንቃወም ያስፈልጋል። ስኳር የሚያስቸግራችሁ ሰዎች ተቃወም። አልፈልግህም በኢየሱስም እህትህን ገሎ ሊሆን ይችላል፣ ወንድምህን ገሎ ሊሆን ይችላል፣ ቤተሰቦችን አስጨንቆ ሊሆን ይችላል። በኢየሱስም እኔ ልታስጨንቅ አትችልም። በኢየሱስ ፍረስ እያልክ ጸልይ። አዎ ስኳር ፍረስ፣ ተቃወመው። ግፊት ካለብሽ ተቃወሚው። እግዚአብሔር ካንቺ ላይ ይነቅላል። እስኪነቅለው ድረስ ተቃወሚ። እስኪነቅለው ድረስ ጸልይ። ይፈርሳል። እኔ የማምነው እንደዛ ነው። ኢየሱስ ክርስቶስ የተባረከ። ምክንያቱም መጽሐፍ ቅዱስ ንዳዱን ምን አደረገው ይላል? ገሰጸው ይላል። ንዳድ ባይዘው ራስ ምታት ነው፣ ሌላ ምንም አይደለም። እና እንደ ዘመኑ የማይግሬን በሽታ አይነት ነው። በቃ ሴትዮዋን የሚያስተኝ ባይዘው ማይግሬን ብቻ ሳይሆን ራስ ምታት፣ በጣም ኃይለኛ ራስ ምታት ሰውነታችሁን እንዳትቆጣጠሩ ነው የሚያደርጋችሁ። የሆነ ስር ያደርጋችኋል። ከባድ ነው ባይዘው ራስ ምታት በጣም ከነ ጉንፋን ከነ ምናምን በሽታ ይበልጣል። ራስ ምታት አይምሮን ከያዘት በምን ታስባለህ? ምሰራውን ራሱ እኮ አታውቅም። እና በወቅቱ ያቺ ሴት ታማ ተኝታ ነበር። ተኝታ ኢየሱስ መጣና እንደዚህ አለ። በቃ ገሰጸው። እንደ ሌሎች እንኳን አይደለም የሚጸልይ። ሌሎች እኮ ተፈወሱ ምናምን የሚለው ወይም እንዲፈወሱ ነው የሚጸልይላቸው። ያንን ግን ገሰጸው። ንዳዱን ገሰጸ። አጋንንት ነው። ይሄ ራስ ምታት ነኝ ብሎ የተቀመጠ አጋንንት፣ ማይግሬን ነኝ ብሎ የተቀመጠ አጋንንት። አንዳንድ ሰዎች ላይ አለ እንደዚህ አይነት መንፈስ የሚያናድዳቸው የሚያስቆጣቸው አጋንንት ነው። ባይዘው የንዴት መንፈስ አጋንንት ነው። ባይዘው በጣም ኦቨር የምትናደዱ ሰዎች ካላችሁ እናንተ ሰዎች ተጠንቀቁ። በአጋንንት ስር ናችሁ። መጽሐፍ ቅዱስ ተቆጡ ይላል። እንድንቆጣ ይፈቅዳል። ግን ከቁጣ ያለፈ ነገር የምታደርጉ ሰዎች ራሳችሁን እስከትስቱ የምትናደዱ፣ ራሳችሁን እስከማታውቁ የምትናደዱ፣ የምትበሳጩ ሰው ላይ የምትወጡ ካላችሁ የአባቴ ብሩክ እናንተ ሰዎች ተጠንቀቁ። ምክንያቱም በውስጣችሁ የንዴት አጋንንት አለ። እሱን አጋንንት ምቱት፣ አፍርሱት። ተነቀል ከህይወቴ ከዚህ በኋላ እንዳትገለጥ ብላችሁ አባሩት። ይሄን መንፈስ እግዚአብሔር ይመታዋል። ዛሬ ይህንን ነው የምንጸልየው። እግዚአብሔር በቤተክርስቲያናችንም አቅጣጫ እንጸልያለን። በራሳችን አቅጣጫ ያለውን ነው። ስለ ቤተክርስቲያናችን እንዋጋለን። ብዙ ተግዳሮት አለባት ቤተክርስቲያናችን። በዚህ አቅጣጫ ደግሞ እንጸልይላት። ለራሳችን እንደምንጸልየው ሁሉ ለቤተክርስቲያናችን ደግሞ በመሳካት እንዲሆን ጠላት ነገሮችን እንዳያበላሽ የቤተክርስቲያንን ሀሳብ፣ እቅድ፣ አጀንዳ ምክንያቱም ብዙ ነገር እየሰራን ነው፣ ብዙ ነገሮችን እያደረግን ነው። ነገር ግን ጠላት በኮድ እንዳያደርገን ይሄ ስም አጥፊ መንፈስ እንዲመታ ኢየሱስ ክርስቶስ ጌታ ነው። ማስታወቂያዎቻችንን ከሰው ልብ ሁሉ የሚሰርቅ ባይዘው ሰራቂ መንፈስ አለ። መጽሐፍ ቅዱስ ቃሉን ከልባቸው ወሰደ አይደለም የሚለው። ኢየሱስ ክርስቶስ ይባረክ። ስለዚህ የሰው ሁሉ ልብ ወደኛ እንዳይሆን የሚያጣምም መንፈስ እሱ እንዲመታ የሰው ሁሉ ልብ ወደኛ እንዲሆን እየተቃወምን እንጸልያለን። ምክንያቱም ቤተክርስቲያናችን በዚህ ምርቃት ከፍ ብላ መታየት አለበት። ይህ የእግዚአብሔር ቤት ስለሆነ ማንም አይደለም ከፍ ብሎ የሚታየው። ባይዘው ኢየሱስ ክርስቶስ ጌታ ነው። ቤተክርስቲያናችን ከፍ ብላ ብታይ ለትውልድ ሁሉ ምን ትሆናለች? ብርሃን ትሆናለች። ምክንያቱም መብራት ከፍ ብሎ ነው የሚቀመጠው። መቼም የቤታችሁ መብራት አልጋ ስር አይደለም ያለው። ለምን? ከፍ ብሎ ሲታይ ለሁሉም ነገር ማብራት ስለሚችል። ስለዚህ ቤተክርስቲያናችን ከፍ ባለች መጠን የምታበራው ለአሕዛብም ለቅዱሳንም ስለሆነ ከፍ ብላ እንድትወጣ
መጸለይ ይኖርብናል። ግን ከፍ ብላ እንዳትወጣ የሚገዳደራትን በየትኛውም የተሰወረውን የክፉን አሰራር በሰው ልብ ውስጥ የተሰወረ በአየሩ ላይ የተሰወረ አለቆች፣ ስልጣናት፣ ጌቶች፣ የርኩሳን መናፍስ ክፉ ርኩሳን መናፍስ ስለሚል በሰፈሩ ላይ ያለ አለቃ መንፈስ የትኛውም ሰፈር አለቃ መንፈስ አለው። ባይዘው የትኛውም ሀገር አለቃ መንፈስ አለው። የትኛውም ቤት አለቃ መንፈስ አለው። ኢየሱስ ክርስቶስ ጌታ ነው። ስፔሻሊ የጌታ ያልሆነ ቤት ጌታ የሚመለክበት ቤት ካልሆነ ወገኖቼ በዛ ቤት ውስጥ አለቃ መንፈስ አለ። ስለዚህ ብዙ ጊዜ ብዙዎቻችሁ ከአንዱ ቤት ቀይራችሁ ወደ ሌላ ቤት ስትገቡ መጸለይ ያቅታችኋል፣ መጾም ያቅታችኋል፣ ክርስትናችሁ በቃ መዋለል ይጀምራል። እንደውም የእግዚአብሔርን ቃል ለመስማት በጣም ትቸገር። ለምን ተቃላችሁ? እዛ ውስጥ ያለው አለቃ መንፈስ ነው ቤቱን ተቆጣጥሮት ስለነበረ ምን ያደርጋቸዋል? ያ የኔ ነው እኔ ነኝ መመለክ ያለብኝ ብሎ ስለሚል ያዳክማል። ስለዚህ ልክ አዲስ ቤት ስትገቡ በጣም መጸለይ አለባችሁ። በጣም እየተቃወማችሁ በኢየሱስም በዚህ ቤት ላይ ያለ አለቃ መንፈስ ወግቻለሁ ውረድ ብላችሁ ከዛ ቤት ውስጥ ማባረር መቻል አለባችሁ። የመጀመሪያዋ ቀን ላይ ደክሞኝ እኮ ምናምን ብላችሁ የተኛችሁ ቀን በጣም ነው የምትቸገሩት ወደ መንፈስ ዓለም ለመግባት። ስለዚህ ሁል ጊዜ ምክንያቱም የመናፍስት ደረጃ ይለያያል። የኛም ደረጃ ባይዘው ይለያያል። የኛም የመንፈሳዊ ደረጃ ይለያያል። የምርኩሳን እሱን ወደፊት እንማራለን እንዴት እንደሚለያይ አስተምራችኋለሁ። ኢየሱስ ክርስቶስ ጌታ ነው። መንፈሳዊ ነገር እድገት አለው። ለምሳሌ እኔና ጳውሎስ እኩል አይደለም። ጳውሎስ 3ኛ ሰማይ ድረስ ሄዷል። ያ ምን አይነት እድገት ላይ ቢሆን ነው? እያቸው እኔ ደግሞ 3ኛ ሰማይ አልሄድኩም። ያ መንፈሳዊ እድገት ነው፣ በእድገት ነው። ስለዚህ እኔ እንደምረዳው ጳውሎስ አይረዳም። ጳውሎስ እንደሚረዳው እኔ አልረዳም። ጳውሎስ አልፎ የሄደ ሰው ነው። ስለ እግዚአብሔር ቃል ሲጽፍ እንኳን በጣም ከባድ ጽሑፍ ነው የሚጽፈው። አያቸው፣ ያ የመንፈሳዊ እድገት ነው። በርኩሳን መናፍስትም ሌቭል አለው። አንዳንዴ የእኛ በጣም እድገታችን ትንሽ ከሆነ ያ የመናፍስቱ ዓለም እኛን ለመገዳደር ጥረት ያደርጋል ባለው አቅም ማለት ነው። ግን አይችልም። ሊገዳደረን ይችላል፣ ግን አይችልም። ሊዋጋን ይችላል፣ አያሸንፈን። ለምን? እግዚአብሔር ከኛ ጋር ስላለ። ግን እኛ ላይ አፌክት ይፈጥራል፣ ያዳክማል፣ ጸሎት ይደብረናል፣ የሆነ እንቅልፍ ይለናል ምናምን። ይህንን መመስከር ትችላላችሁ አባቢ ብሩካኖች። ሃሌሉያ። ብዙዎቻችሁ ላይ ምክንያቱም እኔ ላይ ተገልጦ ስለሚያውቅ። ስለዚህ በዚህ አቅጣጫ አለቃ መንፈስ በሰፈሩ ላይ ያለ ቤተክርስቲያኗ የሰፈረችበት የተቀመጠችበት ሰፈር አለቃ መንፈስ እንዲመታ መጸለይ ይኖርብናል። እንዲፈርስ መጸለይ ይኖርብናል። እንዲወጋ መጸለይ ይኖርብናል። እግዚአብሔር እንዲመታው፣ እግዚአብሔር እንዲነቅለው፣ እግዚአብሔር እንዲያፈርሰው ኢየሱስ ክርስቶስ ጌታ ነው። ምክንያቱም እግዚአብሔር ይችላል፣ የሚችል አምላክ ስላለ። ስለዚህ በዚህ አቅጣጫ ዛሬ እንጸልያለን። ነገም እንደዚህ ነው የምንጸልየው። ቤተክርስቲያናችንን እየተዋጋን፣ ስለ ራሳችን ስለ ቤተሰቦቻችን እየተዋጋን፣ ስለ አገልጋዮቻችን እየተዋጋን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ክፉ መናፍስቶችን እየመታን እንጸልያለን። መንገዶቻችንን እያስለቀቀን እንጸልያለን። በብዙ ገንዘባችንን፣ ጤንነታችንን፣ ሰላማችንን፣ የቤተክርስቲያናችንን ገንዘብ በወርጠኔ አንዳንድ ሰዎች እኮ ሊረዱን ስጦታ ሊሰጡን ይፈልጉና ከዛ ክፉ መንፈስ ብዙ ቢሮክራሲ ያበዛባቸዋል። ወይ ደሞዝሽ አይበቃም ምናምን። አየህ፣ ግን እኮ እነሱ በልባቸው አስበዋል፣ ሊረዱን አስበዋል፣ ሊያግዙን አስበዋል። ግን ክፉ መንፈስ ነገራቸውን የሆነ በቃ ሀሳባቸውን ድብልቅልቅ ያደርጋል። ስለዚህ ሰዎች ሊዘረጉልን ፈልገው እንዳይዘረጉ የሚያደርገውን ክፉን መንፈስ እየመታን እንጸልያለን። አንዳንዶች ደግሞ ምንም ሳያውቁ ስማችንን የሚያጠፉ ሰዎች እንኳን ምንም በቃ አይተውን አያውቁ፣ ግን ስማችንን ቤተክርስቲያኑን ስም የሚያጠፉ ወይ እነሱ እኮ ምናምን እያሉ ከሌሎች ጋር ደምረው የሚያጠፉ ይህን መንፈስን እንመታዋለን፣ እናፈርሰው እየተቃወምን። ኢየሱስ ክርስቶስ ጌታ ነው። ለምን? በእኛ ኃይል አለ፣ በእኛ ውስጥ አቅም አለ፣ በእኛ ውስጥ ጉልበት አለ። የእግዚአብሔር ጉልበት አለ፣ የእግዚአብሔር አቅም አለ። የእኛ አቅም አይደለም፣ የጌታ አቅም በአንቺ ውስጥ በእኔ ውስጥ አለ፣ በአንተ ውስጥ አለ። ይፈርሳል። ኢየሱስ ክርስቶስ ጌታ ነው። የማይፈርስ ነገር የለም። ይፈርሳል። ጌታ ያፈርሰዋል። ጨለማውን እግዚአብሔር ያፈርሰዋል። ግን እንጸልያለን። ኢየሱስ ክርስቶስ እየተባረከ ነው። ስለዚህ በዚህ አቅጣጫ በእነዚህ አቅጣጫዎች አንድ ስለ ቤተክርስቲያናችን፣ ሁለት ስለ አገልጋዮቻችን፣
ሶስተኛ ስለ ራሳችን ስለ ቤተሰቦቻችን እንጸልያለን። አራተኛ በዚሁ አቅጣጫ ስለ ሀገራችንም በዚሁ አጋጣሚ መጸለይ ይኖርብናል፣ እየተቃወምን ማለት ነው። ኢየሱስ ክርስቶስ ይባረክ። እንጸልያለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስም ስለ ሁሉ ስም ይባረክ። አንተ ልዩ አምላክ ነህ። ስራህ ድንቅ ነው። አደራረግ ድንቅ ነው። በኢየሱስ ክርስቶስም እኔ ጸልያለሁ። በኢየሱስም የትኛውም የጨለማ ስራ እግዚአብሔር የድግምት የጥንቆላ የሟርት በኢየሱስም የጭንገፋ እግዚአብሔር ሆይ በኢየሱስ ክርስቶስም የትኛውም በእኛ ህይወት ውስጥ የሚገለጥ የብኩነት የድህነት የጉስቁልና የጭንገፋ በኢየሱስ በእህቴ ውስጥ የሚገለጡ በወንድሜ ውስጥ የሚገለጡ በእኔ ውስጥ የሚገለጡ በቤተሰብ ውስጥ የሚገለጡ በቤተክርስቲያናችን ውስጥ ስማችንን የሚያጠፉ ጌታ ሆይ በኢየሱስም የሚገዳደር ይህንን ኮንፈረንስ የሚገዳደር የጨለማ ስራ ሁሉ በኢየሱስም ይፍረስ። አለቆች በአየሩ ላይ ያለ አለቃ መንፈስ በናዝሬቱ በኢየሱስ በወንጌት አካባቢ አወሊያ ተብሎ የሚጠራ የአለቃው መንፈስ በኢየሱስም ይወቃ። ስራው በኢየሱስም ይፍረስ። አጀንዳው በኢየሱስም ይቀደድ። ያጋንንት ስራ ሁሉ በናዝሬቱ በኢየሱስም እንዲፈርስ ጸልያለሁ። ይወጋ በኢየሱስ ክርስቶስም። ይፍረስ በኢየሱስ ክርስቶስም። ይነቀል በኢየሱስ ክርስቶስም። የጠላት ስራ የፈረሰ ይሁን። የጠላት አጀንዳ በኢየሱስም የፈረሰ ይሁን። የጠላት እቅድ በኢየሱስም የፈረሰ ይሁን። በናዝሬቱ በኢየሱስም በእህቴ ውስጥ የሚገለጥ በወንድሜ ውስጥ የሚገለጥ በቤተሰባችን ውስጥ የሚገለጥ የጠላት እጅ በኢየሱስም ይፍረስ። ከጥልቅ የሚነሳ በኢየሱስም ከአየሩ ላይ የሚነሳ ከትውልዳችን ላይ የሚነሳ ከሰፈራችን ላይ የሚነሳ እግዚአብሔር እኛን ሊዋጋ የተማማለ አጀንዳ የያዘ ከትውልዳችን እግዚአብሔር ተሰጥቶኛል የሚል የኔ ነው የሚል ቦታው የኔ ነው፣ ስፍራው የኔ ነው፣ አየሩ የኔ ነው፣ እነሱ የኔ ናቸው የሚል ገንዘቡ የኔ ነው የሚል ጤንነቱ የኔ ነው የሚል ሰላማችሁ የኔ ነው የሚል የክፉ አሰራር የድግምት ሁሉ አሰራር በኢየሱስም ይፍረስ። ድግምት ፈረሰ። መስተፋቅር ፈረሰ በኢየሱስም። ማጋዳ ዣናማ በኢየሱስ ከእቴ ላይ ልቀቃት። በኢየሱስ በመስተፋቅር የተሰራ የድግምት አሰራር በኢየሱስም ይፍረስ። በኢየሱስም ይፍረስ። ወራባጋ ሀይቲና ማጋና በኢየሱስ የበሽታ ኃይል የተመታ ይሁን። የበሽታ ጉልበት አጋንንት ነው። በሽታ በእህቴ ውስጥ የሚገለጥ የበሽታ አቅም በኢየሱስ ልቀቃ። ወንድሜን ልቀቀው በኢየሱስ ስም ልቀቅ። እግዚአብሔር ጸልያለሁ። ኢኮኖሚያችንን አስለቀቁ፣ ጤንነታችንን አስለቀቁ። ተቃወሙት እንደሚል በኢየሱስ እቃወማለሁ። እኔ በኢየሱስ እቃወማለሁ። እኔ በኢየሱስ እቃወማለሁ። ለእህቴ እቃወማለሁ፣ ለወንድሜ እቃወማለሁ፣ ለእኔ እቃወማለሁ፣ ለቤተሰባችን እቃወማለሁ፣ ለዚህ ኮንፈረንስ እቃወማለሁ። በኢየሱስ ስም አየሩ ላይ ያለ አለቃው መንፈስን እቃወማለሁ። በኢየሱስ ስም እቃወማለሁ። አትችልም፣ እኛን አትችልም፣ እኔን አትችልም፣ እህቴን አትችልም፣ ወንድሜን አትችልም፣ ቤተ ክርስቲያናችን አትችልም፣ ሀገራችንን አትችልም። የትኛውም የጨለማ አሰራር ኃይላት፣ አለቆች፣ ስልጣናት ሁሉ በኢየሱስ ልቀቁ። ሰፈራችን፣ መንደራችን፣ ጤንነታችን፣ ገንዘባችን፣ ሰላማችን፣ ደስታችንን፣ ትዳራችንን፣ ልጆቻችንን፣ ቤተሰቦቻችንን ሁሉ ሳይቀር ትሰማለህ። በአየሩ ላይ ያለ አለቃ፣ በዚህ ሰፈር ላይ ያለ አለቃ ትችላለህ፣ ትሰማለህ፣ መስማት ትችላለህ፣ መስማት እኔን ማዳመጥ ትችላለህ። በኢየሱስም ለቀህ ሂድ። ሰፈሩን ለቀህ ሂድ። ይህን ኮንፈረንስ ለቀህ ሂድ። በኢየሱስም የሰውን ሁሉንም ለቀህ እንድትሄድ አዝዣለሁ። በኢየሱስ ወደዚህ ኮንፈረንስ መምጣት የሚፈልጉ ሀሳባቸውን ልታስቀይር፣ እቅዳቸውን ልታስቀይር፣ ዓላማቸውን ልታስቀይር፣ ፕሮግራማቸውን ልታስቀይር የምትሰራ በኢየሱስ ስም አይምሯቸውን የተቆጣጠርክ ልቀቃቸው። መንገዳቸውን ልቀቅ። በናዝሬቱ በኢየሱስም ልቀቅ። በኢየሱስም ልቀቅ። በኢየሱስም ሞገስ ኮንፈረንሳችንን ሞገስ የምታሳጣ ፖስተሮቻችንን፣ ማስታወቂያዎቻችንን ሞገስ የምታሳጣ የትኛውም የጨለማ አሰራር አትችልም። በኢየሱስም በእኛ ቤተክርስቲያን ላይ አትችልም። ለቀህ ሂድ። በናዝሬቱ በኢየሱስ ክርስቶስ ስም ጸልያለሁ። አሜን። የእግዚአብሔር የአምላካችን ስም ይባረክ። ጠላት ለቋል። እህቴ ለቋል። እግዚአብሔር ገስጾታል። እግዚአብሔር መጥቶታል።
በናዝሬቱ በኢየሱስም አሜን። እግዚአብሔር የአምላካችን ስም ይባረክ። በእውነት ጸልያለሁ። እግዚአብሔር መልካም ነገር በሕይወታችን ላይ ያደርጋል። በዚሁ አጋጣሚ ከሕይወታችሁ ላይ መናፍስቶች እየለቀቁ ሄደዋል። የሚያስቸግሯችሁ፣ የሚያስጨንቋችሁ፣ ራስ ምታት የሚያስቸግራችሁ እህትና ወንድሞቼ በእውነት እላችኋለሁ ዛሬ እግዚአብሔር አምላክ መናፍስቶችን መጥቷል። ይሄ የሚያዳክማችሁ እንዳትጸልዩ የሚያደርጉ ክፉ መናፍስቶች እግዚአብሔር ወግቷቸዋል። ሃሌሉያ! ክብርን ሁሉ ለጌታ ስጡ። ኢየሱስ ክርስቶስ ጌታ ነው። ደግሞ እንጸልያለን። ከሰዓት በኋላ ደግሞ እንገናኛለን። እግዚአብሔር አምላክ መልካም ነገር ያደርጋል። ዛሬ ይሄንን ነው የምንጸልየው። ነገም ደግሞ በዚሁ አቅጣጫ እንጸልያለን። ተባረኩ። ሻሎም። ሰላም ለእናንተ ይሁን። የእግዚአብሔር ቤተሰቦች ከአባታችን ከእግዚአብሔር ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም ይሁን እያልኩኝ የዛሬውን ከሄቨን ዌይ ኢንተርናሽናል ቸርች የሚተላለፈውን የእግዚአብሔርን ቃል ይዤላችሁ የመጣሁት ፓስተር ማቴዎስ ካሳሁን ነኝ። የእግዚአብሔር የአምላካችን ስም ይባረክ። እንግዲህ ዛሬ እየጸለይን የምንገኝበት ርዕስ ምዕመኖቻችን